ሰላም እንደምናችሁ። ፀሐይ ኢራሳይ ምንድነው? ኢራሳ ሱቅ ያላችሁ ሰዎች እና በብኝና ዛሬ አሪፍ ቪዲዮች ሪያክት እናደርጋለን። ከምን በፊት ይህንን ቻናላችን ሰብስክራይብ በማድረግ ጀምሩት፣ ላይክ በማድረግ ጀምሩት። አብረን ወደ ቪዲዮ ደስ የምትል ጩጭ ይወቃል። እንጃ እራሱ ምን ልበላችሁ ይችልች ማነው? ሰላም ነው። የሚከራይ ቤት አለ ተብዬ ነበር። አለ ግቢ አለ። አሪፍ ነች ቤቷ። አንተን አከራይ? አዎ እኔ ነኝ አከራዩ። በጣም ተከራይ በሚያስፈልገኝ ሰዓት ነው የመጣሽው። አሪፍ አከራይ እንደሆንክ ያስታውቃል። ፈገግታ ይናገራል። አዎ እኔም ተከራይ ሆኜ አይቼዋለሁ እኮ። በጣም የተከራይ ስቃይ ይገባኛል። እሺ በቃ የ3 ወሩን አስገቢልኝና ሲመችሽ መግባት ትችያለሽ። ይኸው ልክ ያለው ነገ እገባለሁ። በቃ ሰላማዎች። ይሄ ግቢ ህግና ደንቦች አሉት። አምሽቶ መግባት አይቻልም። ከ3 ሰዓት በኋላ አምፖል ማብራት አይቻልም። ከእሮ ውጪ ውሃ መቅዳትም ሆነ መንፋት አይቻልም። መጫጫህ፣ እንግዳ ማብዛት ለኔ ለምንድን ከከፈለች በኋላ እንደዚህ የምትላት ለምን እንደ እሷ እኮ ጥሩ ሆነ ብላ ነበር። እሷ በቃ ብሯን ተበልች ማለት ነው። ለምንድን ነው እንደዚህ የምታረጉት? ለምን ያሳውቁ ፍቅር መስራት እናም ክሽን ያለ ወጥ መስራት አይቻልም እንዴ? ወጥ ደግሞ ለምን አይቻልም? አከራይ እንዳይጎመጅ እንታይና ሞኑና በተከራየንበት ቤት ነፃነት ከዚህ በፊት ህጎችን ሳያከብሩ የቀሩ ተከራዮችን አንድ በአንድ ነው የእጃቸውን የሰጧቸው። የገቡበት እስካይታወቅ ድረስ ገብዛቸው ጠፍቷል። አጽማቸው የተቀበረበት መሬት ላይ ቤት ሰርቼ ሳከራይሽ እንዴት ያለ ደስታ እንደሚሰማኝ እንዴ! እሺ ልጡፍ። እሺ ግን ብሩስ? አረ ችግር የለውም አስወጣኝ ብቻ እና ብሩንም ቢያሽ አረ ችግር የለውም። እና እሷ ከሞቷ ብር ቢቀርሻል ከዛ ቤት ሆኖ መላቃ ነው ታደለባት። አንተ በጣም እርኩስ ነህ። በጣም እንጃ በነቢዝ ተሳረም እንዴ? የሚከራይ ቤት አለ ተብዬ ነበር። ግባ አለ የኔ አባት ተመቸችሻ? አሪፍ ስራው ነልሻ። እንዴት ነው ቤቱን ወደድከው? ዋው ተባብን ብትል ቆንጆ ነች። እና ደግሞ እንዳንተ አይነት ጥሩ አከራይ ስላገኘሁ በጣም ደስ ብሎኛል። በቃ የ3 ወር አስገባልኝና በተናቸ ቀን ግባበት። እሺ ገብቷል። በቃ የግቢውን ጉልስቴ ትቸኩላለህ ልበል? ይሄ ግቢ በህግና በደንብ ነው የሚመራው። ማለት አንደኛ እንግዳ ማብዛት አይቻልም። ሁለተኛ ብሬ መልስ። ታየኝ እኮ ከእንዳንተ አይነት አከራይ ጋር ተስማምቼ ስኖር ብሬ መልስ። እስር ቤት ነው እንደምከራዩ። ሳሙኤልን አስታውስ። ለመጀመሪያ ጊዜ ለኪራይ ሲመጣ ልክ እንዳንተ ነበር። ግን ፈልገን ሰይጣኑን ማንነቴን መላበስ አልፈልግም። ግን ደግሞ እዚህ ግቢ ውስጥ 2 አለቃ ሊኖር አይችልም። ቀጥሎ ወጣ ባልኩት ቅጽበት ቀጥሎ እንደሞታት ወንድነቱን ለኔ ለማሳየት ሞከረ። አሁን ላይ ግን እዚህ ቤት መሬት ውስጥ የተቀበለ ሬሳ እንጂ ወንድ አልሆነም። የእሱ ጦስ ለእናቱና ለልጁ ተረፈ። በአባዬ ሞት እያለች እየለመነችኝ እንኳን ነፍሷን ከመንጠቅ ወደኋላ አላልኩም። 3 ሬሳ ከአንድ ቤት መሬት ወረሰ። አሁን ቀጥ ብሎ ወጣ። ምን አባድራ ማን ትሰራለህ? አሁን ሌላ ችግር ሳይፈጠር ብሩን ላቆይ አልኩ እንዴ።
ወይ አሳስቼ ፍርኖ ዱቄት ነው እንዴ? አዝዙስ ሰላም በለኝ። ሰጥተኝ ነው አውጪ። ምንድን ነው የገንፎ እህል ትቀልጋለህ? ሄሎ ምን እባክሽ፣ ምንም እኮ የሚከራይ ቤት አጣሁ። ምንም ይሄ እንዴ ከቤት ልትወጣልኝ ነው? ካልሲና ፓንቲን ትራንስላጠፍሽልኝ ልብሴን ላውንደሪ ልሰጥ ልወጣ ነው። ረዲያ እባክሽ ልጅ እንደው ከቤት አስወጪልኝ። እኔ 15 ዓመት ወይኔ ወይ ማሚ አታስቢ፣ እኔ እንዲህ ያለኝ ወንድ የለም። ፋራ ልጅ ላይ ስለ ትዳር ምን ታስባለህ? አላስብም። ያን 35 ዓመት አልፎሃል። እንደው መች ነው አግብተህ የምትወጣው? ትጫዋለሁ ማይ ምን እኔ እኮ ልጅህን ማየት እፈልግ ነበር። እኔ እኮ መውለድ አልችልም እማዬ፣ ማለት ወንድ ነኝ፣ ማርገዝ አልችልም። አይ ያጨመላለቀው በህግ አምላክ ሰውዬ፣ በህግ አምላክ እያለው በህግ አምላክ ምንድን ነው የቤት ኪራይን ትከፍልኝ እንደሆን ክፈለኝ ሰውዬ። እኔ በጎ አድራጎት አይደለሁም። ምንድን ነው ማዘር? እንዴ እኔ እኮ አልከፍልም አላልኩም። እዚህ ጋር እከፍላለሁ። በቃ ደሞዝ አልደረሰልኝም፣ ሲደርሰኝ እከፍላለሁ። ምን ሆነዋል? ጭራሽ ለኔ መልስ አታፍርም? እንዴት እንዴ ጭራሽ አንቧችራሉ እንዴ? እንደውም አልከፍልም፣ በነፃ ነው የምኖረው። እንደውም ኑሮ ወረኛ። አዎ ተው አቡሽ አባቴ አስጠንቅቀው ካለ እሺ ማለት ያለብህ እሺ በል። አስጠንቅቀው ካለ እሺ በል። እማ ጉድ ነው የዚህ ብረጅ ያስፈራሩ ነው ጭራሽ አቡሽ ብላ ያቀርፋፋ ልጅ ወጣት ያከርፋፋ ልጅሽና ያከርፋፋ ልጅሽ እቺን ቃልህን እንዳታስ እጠብቅሻለሁ። የትም ንግርቅ እንዳለ እንደሆነ ማንንም አልሰማም። እዚህ ጋር የፈለጉትን ሰው መጥራት ይችላል። አቡሽ በቃ ይመራችሁ። ቻው፣ ነገ እንገናኛለን። ማንም የፈለገ ልጅ ብታመጣ ያለኔ ልጇ አታውሽ። አቤት አንተ ናት ልጠራ የገባችው? አረዴ ኳስ ዳሽ ያወጣ ነው። ምን አጣጣቂ አሰኞች እንዴ? እቺ ሴትዮ ታዲያ ማን ልጠራ ነው የገባችው? አታውሽ። ካንተ ሌላ አቡሽ አለ እንዴ? ኦ አቡሽ ታላ ወንድሜ ፌደራል። አዎ ፌደራል ወንድሜ አቡሽ ለቀልቅ ያው እንደው መጣ። አንተ ነህ የመከራን ማከፍለው? አንተ ነህ ትጋበኛው? ኧረ ወንድሜ እንደሱ እኮ አይደለም። እኔ እኮ አልከፍልም ያልኩት እንደነዚህ ስለማያቸው ነው። ልቤ እንዳይሰርጽብኝ ቅድም ስታንቧጭር አልነበር? እናቴ ያክስቴ አልከፍልም ሲሉ ሳልነበረ በጣም አንተ አስጠንጥሩት በጣም እንዴ እናቴ። ኧረ ማዘር ሙዳጅ በዛት ያክስቴ። እሺ በቃ ልክፈልሽ፣ አይወርደኝና የምን አባት ማውረድ እዛው ያለ አስገብ ላክ መላክ ነው። ኧረ ተው ልቤ እንዳይሰርጽብኝ። አንተ ዝም በል አስገባ እበላለሁ። የፍራሽ ቅድም ፍርፍር አለ ይኸው እስክሪንሻት የስድስት ገባ ቆየው ሜሴጁ ሊው አልሰሙትም ሲገባ አልገባም። እዛው አንጠልጥልልኝ ልጅ እጅም ሲወራጭብኝ የነበር አሁን ገባ። ገብቷል። ብሬ ገባ። እንዴ ማዘር ልጁ ምን ላድርገው? ልጁንማ አውርደ
ሪያክት እየተደረገላችሁ ነው። እናንተ ብቻ ይህንን ቪዲዮ በደንብ ላይክ እና በደንብ ደግሞ ሼር አድርጉት። እናም ከስር የማስቀምጥላችሁ የቲክቶክ እና የኢንስታግራም አካውንት ነው። ፎሎ በማድረግ ደግሞ ቤተሰብ ሆኑኝ እና አሪፍ ቪዲዮዎች ሙስታቢ ደግሞ ወደ ቲክቶክ አካውንት ላይ ላኩልኝ፣ ሪያክት እናደርግበታለን። እስቲ እንጃ ዛሬ የምናያቸው ቪዲዮዎች እንዳለ እኔ አሪፍ ናቸው። እናንተም ከወደዳችሁት ኮሜንቱ እንዳለ አሪፍ ነው ሱራ እያላችሁ ኮሜንቱ እንዳለ አጨናንቁት። እሺ ለጀማሪዎች የታወቀ ነው። እኔ ቤተሰቦች ምን ነው ናፍቄሽ ነው እንዴ? ባካቀለ ዳለቀ እዚህ እንድንገናኝ ቀጥሮኛል። ስለዚህ ምንም እንዳትናገርሽ ማለት ለጊዜው አንተዋወቅም፣ ፍቅረኛዬም አይደለም። እሺ እሺ፣ እናመሰግናለን። በጣም ቆንጆዬ ነሽ። አመሰግናለሁ። ጭራሽ መሰሳ መጣሁ። ቤኒ አቤት። ለሁለታችንም ስልክ ሆነ የተሻለ ህይወት ለመኖር። ኧረ አልጋ ይዛችሁ ብትገቡ ለነገያችን ነው። እንዴት አይነት ሀሳቢ ነሽ እባክሽ። ቤኒ እወድሃለሁ፣ ተረዳኝ። አትወጂኝም ሳባ። ፍቅርን ብልጭልጭ ነገር አይገዛውም። እኔን እንዲሁ ለምልክት ያስቀመሽን ማታለያሽ ነው። ሂጂ እየጠበቀሽ ነው። ከኔ ጋር ምንም አይነት ነገ የለሽ። እሙካ ዛሬ አሻንጉሊት ይዟል። ምንድን ነው እስቲ? ያኔ እንጃ አላየሁትም። አብረን እኔ ምንድን ነው አንቺ? ኢየሱስ ያው ቅዱስ ሚካኤል ወልድ መንፈስ ቅዱስ አባት ያ ይሰራታ ለጉደሞ እንዴ እያለች አታይ ዝም አንቺ ቤታ ምን አንቺ ልጅ ወደዛ ላይ አልፈልግም ማርያም ሙካ ምንድን ነው ዛሬ አየሩ? አንተ ያማህ እንዴ? በጣም ይቅርታ። አብሽር። እሺ በቃ ትሽ ዛሬስ ግብ ሰራ። ፈጣሪ ቅር አይለንም። እንዴት ተጨንቆ የሰራትን አስከፋናታ። እንዴት ነው የምታምረው አንተ ሱሪን እየቀለለኝ ነው። አንተንም ወይኔ ብቻ የፈራሁት ነገር ደርሶ እንደው ስልኬ እቴ የኔ ስልክስ ለቡታሰተና ስልክ ነው ያይሽ አራታይ ሶላ አንቺ አረደ መቻወድና ነው እንዴ ሌባ አራታው በስማቸው አትጥሪ ስቅ እንዳይላችሁ። እሺ ስልክሽ የጠራ ነው። ማን ይላል? ወረደች ይላል። ደግሞ በዚህ ሰዓት ደውሎ እንዴ ምን? እሺ ማዘርሽ ናት እንዴ? አይ አግፌ ናት። ይኸውልሽ ስሚ፣ ስልኬን ካልመለስሽ ሌባ እንደሆንሽ እነግራታለሁ። ወይ በእናትህ አትናገርብኝ፣ ትቆጣኛለች። ይኸውልሽ እየቀለድኩ አይደለም። ተው በእናትህ፣ አለበለዚያ ግን እጅ በጆሮ እንዴት ነው የምታደርገኝ? ሄሎ ስማ፣ ወንድ ነው ይኸውልህ የአንተ ቁንጭ ሰርቃ እየተባረረች ነው። እሺ እንዴ ወይኔ እማዬ ምንድን ነው ደግሞ? እናቴ በቃም ነበረ። እናቴ አለኝ ካለች ላይ ወዲ በእናትሽ ምንም እንዳታረግሽ። እናትህ ተወዳታለህ ማለት ነው። ለነገሩ ወንድ ሆኖ እናቱን የማይወድ የለም። በእናትሽ እናቴ ታማሚ ናት። ምንም እንዳትያት ትደነግጥብኛለች። እሺ እንደዛ ከሆነ ስልኬን አስቀምጥና ወደኋላ ሂድ። እሺ ይኸው ያንቺ ቆንጆ አልኳት። እሺ የእኛ ስም እኔም አስቀምጣለሁ። እሺ እንዳታርሸዋች። ይኸው የኔ ምስኪኖች ስልካችንን አስቀምጪኝ። ናፍቆት የሆነ
ይደብርብሃል እኮ ወንድሙ። አባ ተመላሻለ እንዴ? አሁን ወሰዱት። ምንም ወጥም የለም። ድስቱ አምጣው ሌላ ሰው በኋላ ተመለስ። ምን ቲክቶክ እያየ ነው እና ስደው ብሎክ አድርገው ምን አረ ኮመንት ለምጽፉ ሰዎች ወይኔ ውይ ቋቋቅ የሚል ነገር የምጽፉ ሰዎች ይሄ ለእናንተ ነው። አንፎሎ አድርገው ምን አረገ እንዴ? የሚነዳው መኪና አይተዋል እንዴ? እና ሰርቶ አረ ለምን ይሰራል? ቤት አይቀመጥም? ለምን ይቀየር? ንቃት ነው። እኛ እንደዚህ አይነት ጫማ እያደረግን እሱ መኪና የሚነዳው ንቃት ነው። አንፎሎ አድርገው ራስ አድርገው። ስልክ የለኝም። ምን አይነት ሰው ነው? ሳይኖርህ ነው እዚህ ማለት ነበር። ግን ከዚህ እዛ ቤት እንዳያመልጥ። እዛ ተመላሽ ነው። አዎ ሂድ። ያባታ አንድ ተመላሽ። ዛሬ የጀለሴን ሱቅ አንድ ላይ ሆነን እንጠብቃለን። ጋሽ ፖሊሱ አስባችሁታል? የጀለሳችሁ የጓደኛችሁ ነው ሱቅ ነው ኖሮ የሱስ ሱቅ እንዳለ እዛ ውስጥ ያለው ነገር ለእናንተ ጊቫው ይበልጥ ቃል አፕ ይበልጥ እንዴት አትሉ? ያገኛችሁት ወይ ሱቅ ያላችሁ ሰዎች እና በብኝና እኔ ምንም ጣ ጋሽ ፖሊሱ ለምን ብቻ ነሱ እንግዲህ ታልቀረ እነዚህ የሚነሱ ጋሽ ፖሊሱ ከዛ ቤት ውስጥ ያለው ነገር ነው ላይቀር ትበላለህ፣ ትጠጣለህ። አሪፍ ነው። ጋሽ ፖሊሱ ለምን ብቻ ነሱ እንግዲህ ታልቀረ እነዚህ የሚነሱ ጋሽ መርማሪ ታማብኛለች። ለምን ትመሸነን 50 ብር ስጠኝ እባክህ። እያየህ አትለፈኝ። ልቀቂኝ ሴትዮ፣ ሱፉ ይቆሽሻል። አንቺ ምንድነው ሱፍ የለበሰው ሁሉ ሀብታም ነው እንደሚመስላችሁ? ልቀቂኝ። ይቅርታ ጌቴ፣ አንተ ለታ የምከፍል 50 ብር የኔን የልጄን ህይወት ያተርፈዋል። ቆይ አንተ እንደዚህ ተንደላቀቅ ያወርክ ለታ አታዝንም? ምን የተንደላቀቀ ኑሮ? አንቺ ስለኔ ምን ታውቂያለሽ? ለራሴ ተናድጃለሁ። እባክሽ ዞር በይ። እንደዚያ ሄሎ አቤት። አዎ አላስገቡኝም። ጫማህ ተቀዷል፣ ፕሮቶኮል አልጠበቅም ብለው መለሱ። ኢቭን ራሱ እኮ ኢንተርቪው አላደረጉኝ። ሱፌን ትመልሳለህ? አዎ ሱፌን አሁኑን አውልቄ እመልስልሃለሁ። በቃ ታቆይ። እውነት ለመናገር በቃ ተስፋ ቆርጫለሁ አቤላ። ምግብ ራሱ ከበለው 2 ቀን ሆነኝ። በቃ ይቺ ሀገር ለኔ ያለው ብቻቸው በእናትህ ያማርክ ሱፌን ተዘምጣ እንካ ወንድሜ፣ ዛሬም በዚህ ዳቦ ለፈው። ፈጣሪ ሁላችንም እንባ ያብሰን። እውነት ነው ማርያም። ልብስ ሰውን አይገልጽም። ሁሉም ሰው የራሱን ከባድ ጦርነት እየተዋጋ ነው። አንዳችን ለአንዳችን እንዘን። እውነት ነው። አንዳችን ለአንዳችን እንዘን። ከምንም በላይ እውነተኛ ሁላችንም ህይወት ያለንበት ነገር ነው። ነገር ከትክክለኛ ድራማ አይታወቅም። የራሱ ቀን አንድ ቀን አለ። ይታለፋለች። ማናችንም ይታለፋል። እቺ ጊዜ ታልፋለች። ሌላው ቁጭ ብለን ታዩናላችሁ። ያዳሚ አይ ቴሌ እናንተ ነው እሺ ትዘፍናላችሁ። በገዛ ገንዘብ የምንሰቃይ ታዘፍነኛለህ። ቴሌ ገንዘቤን በልቶኛል። እኛ ነን እንዴ አየለ ባንኪ። ኧረ ና እኔም ተበልቻለሁ። ና ገባ ና አስጀምሮ ቶሎ በል አስጀምሮ። የሞባይል ካርዴን ወዲያው ሞላለሁ። በግማሹ ብርም ፓኬጅ ገዛለሁ። ፓኬጁን ገዝቼ ቆይ የኔስ ቆይ እንዲህ ያው ታፍና ነበር የገዙት። ይቅርታ ያለሁት ቀሪ ሂሳብ አነስተኛ ነው። እባክዎ ሂሳቡን ይሙሉ። ቀኔ ምንም አልም ይሄው
ጨርሷለች። ደቂቃ ሳይሞላኝ ኤክስፓየር ዳርጓት አሉ ልክ እንደሞኝ ፓኬጁን ስገዛ አቤት ፍጥነታቸው ዳታውን ሳበራ መጣ ችግራቸው ለምንድን ነው ብዬ ባላንሴን ሳያት ፓኬጁ አልተነካም ብሯን የበሏት ደግሞ ብር እያለው ፓኬጅ ልገዛ ስል ግዴታ ትርፍ ብር ያስፈልጋል መሰል እኔ ብቻ ነኝ ወይ የተማረርኩት የእናንተን ሀሳብ ግን አርጉልኝ ኮሜንት የእናንተን ሀሳብ ግን አርጉልኝ ኮሜንት ሰላም ቤተሰብ እንዴት ናችሁ? አለ የምታዩ ልጅ ነኝ ከጠፋችሁ። ባለፈው ዕለት የፖስተትኩት ቪዲዮ በአንድ ቀን 200,000 ላይክ እና 800,000 700,000 እኮ ይገባል ቪው ራሱ። ይሄ በቃ ትክክለኛ ደርሷችኋል። ስለ ቲቪች ለእናንተ ነው በቃ ይሄ የእኛ ድምፅ እዚህ የተሰራላችሁ ድምጻችን እና ደርሷችኋል ብዬ አስባለሁ። የወንዳ ህዝብ ካየው እዛ ቴሌ ውስጥ የምትሰሩ ሰዎች እናንተ የሚደርሳችኋል፣ ዋናዎቹ የሚደርሳችኋል። ምን እንደምንል ወይኔ ተቃጠለ እኮ ተቃጠለ። 700,000 ታይቷልና አመሰግናለሁ። በጣም ደስ ብሎናል። ዳታውም እየፈጠነ ነው። ፈገግ እያልኩ እኮ ዳታውም እየፈጠነ ነው። እናመሰግናለን። ይሄ ነገር እያስፈራራችሁት ነው ማለት ነው። ሁሉም ነገር አሪፍ ነው። ቀን 8 ሰዓት የምፖስተው ፖስት ማታ 1 ሰዓት ቀን 8 ሰዓት እሺ ይቅርታ ቀን 8 ሰዓት የምፖስተው ፖስት ቀን 8 ሰዓት ወዲህ ፖስቷል። በጣም ደስ ይላል። ፈጣን ነው። የአውሮፕላኑን ምልክት ደግሞ 10 ጊዜ አልነካውም። 50 ጊዜ በቀን ምነካው አሁን ተስተካክሎ 100 ጊዜ ማን ነው በቃ አልነካው ምንም አልነካው 100 ጊዜ መችቶኛል። 100 ሚሊዮን ብር እንዳታረፋችሁብን 100 ሚሊዮን ብር እንዳታረፋችሁ ደግሞ መረጃው ደርሶኛል። እናመሰግናለን። እናንተም ገልጻችሁታል። በጣም እየፈጠነልን ነው። አይበቃም? እሺ አመሰግናለሁ። ቻው። አራዋክ መጣው ሄሎ ስሪየት እናቴ ፊልሜታችሁ ሰሉ ያስሞቱ ስሪየት እኔ እንጃ 90ዎቹ ውስጥ ያላችሁ ልጆች ይሄንን ስሪየት ፊልም ካላያችሁ ነው በቃ እኔ እያራሱ ጋጋ ያለበት በለ ያላያችሁ ታውን ዩቲዩብ ላይ ያለላችሁ ወልድ መንፈስ ቅዱስ ምንድነው? ኢረሳኸኝ ምንድነው? ምንድነው ተወራው? ምንድነው ጋጋ? ምንድነው የሚለው ጽሁፉ ላይ ኢረሳኸኝ? ምንድነው ኢረሳኸኝ? መጽሐፋችንም ላስተምር ወንድሜ ገባ። ስለዚህ ሲሆን ረሳኸኝ ጋጋ ለዛሬ ያለን ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ደስ አለን። ይህን ቪዲዮ ከምንም በላይ ላይክ አርጉ፣ ሰብስክራይብ አርጉት የምታዩት ሰዎች እንዳለ እና ከታች ማስቀመጥላችሁ ደግሞ የኢንስታግራም እና የቲክቶክ አካውንቴን ደግሞ ፎሎ አርጉት። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ።